መካከላቸው መግባባትን አድርገሃልና የአንድ ልጅህን የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስን ትእዛዝ ይፈጽሙ ዘንድ እርሱም ጌትነት፣ ክብር፣ ስግደት የሚገባው ነው። ከአንተም ከመንፈስ ቅዱስ ጋር አሁንም ዘወትርም ለዘላለሙ በስመ እግዚእነ ወአምላክነ ኢየሱስ ክርስቶስ በተተክለ ወልድነ ወወልድነ ኦርቶዶክሳዊት ወለት አምሳለ ማርያም ወልደ ገብርኤል ኦርቶዶክሳዊ ተነሱ ወለቤቴ በሌሎች በእጆች ሰው ሊፈጠር ረዳት ኃይል ሆኖ ዘንድ ሴትን የሰጠው አምላክ ሆይ አሁንም ጌታችን ሆይ ለእነዚህ ሁለቱ ወጣቶች ለሙሽራውና ለረዳቱም አዋህዱን በአንድነት በለማ አዋህዳቸው። አንድ የመሆናቸውን ምልክት ስጣቸው። በፍቅር ማሰሪያ አንድ ሆኑ ዘንድ ሰላሜን ለሁላችሁ እሰጣለሁ፣ ሰላሜን ከሁላችሁ ጋር እተዋለሁ በላቸው። አንተ የሁላችን ሰላም ነህና እኛም ወደ ላይ ክብርና ምስጋና እናቀርባለን። ከአንተ ልጅና ሕይወትን ከሚሰጥ ከመንፈስ ቅዱስ ጋር አሁን የሁሉ ለዘላለሙ አሜን። ጸሎት ላይ ለአልባስ እግዚአብሔር አምላክነ ጌታችን አምላካችን ኢየሱስ ክርስቶስ ሆይ ሰማይን በከዋክብት ያስጌጥ ምድርንም በአይነቱ ብዙ በሆነ አበባ ያሳምር ሰማያዊ ሀብትንና ምድራዊ ዕረፍትን ለሰው የሰጠህ አሁንም ደግሞ አንተ ሰውን የምታፈቅር ቸር ሆይ ሰዎችንም ተባርክ ዘንድ እንለምንሃለን። ለሚለብሷት ለሁለቱ ባሮችህ በቸርነትህ የደስታ የክብር የመድኃኒት የሆንላቸው ዘንድ የደስታና የሐሴትን ልብስ የሆንላቸው ዘንድ በነፍሳቸው በሥጋቸው በመንፈሳቸው ንጹሐን እንዲሆኑ ጽድቅን በመስራት ሕይወታቸው የንጽሕና የሰላምና የጤና ትሆን ዘንድ የሰማይና የምድርን በረከት ስጣቸው። ርትዕን በመስራት ባለጸጎች አድርጋቸው። ቤታቸውን በበረከት ሁሉ ምራ። በየጊዜው ሁሉ ፈቃድህን ለመስራት የበቁ አድርጋቸው። አንተ ርኅሩህ ነህና ቸርነቱ የበዛ ነውና ቸር ከሚሆን አባትና ከአንተም ትክክል ከሚሆን ሕያው ከሚያደርግ ከእግዚአብሔር ክብር ይገባል አሁንም በጊዜው ሁሉ ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሁሉን ያህል አምላካችን የመድኃኒታችን የጌታችን የአምላካችን የኢየሱስ ክርስቶስ አባት በሆነ ፍሬ ቅባት ካህናትን ነቢያትን የቀባ ሰውን የምትወድ ቸር ጌታ ወደ አንተ እንለምናለን። ለማለዳለኒችን ዘይት ተባረክልን ዘንድ ሁለቱም ባሮችህን ወልደ ገብርኤልና አምሳለ ማርያም የሚያከብር ዘይት ይሁን። የጽድቅና የፍርድ መሳሪያ ይሁን። የማይጠፋ ንጽሕና ያለው ቅብ ይሁን። የማይጠወልግ መልክና የሥጋ ብርሃን ይሁን። የጌጥና የደስታ የእውነተኛ ሀብት ይሁን። ኃይል ድነት የጠላትን ሥራ ሁሉ የሚነሳ ራሳቸውና ሥጋቸውን መንፈሳቸውን የሚያድስ ይሁን። የብልጽግና የመልካም ሥራ ፍሬ የሚሰጥ ይሁን። ክብርና ምስጋና ለተቀደሰው ስም ይሁን። አንድ ልጅ ከአንተ ትክክል ከሚሆን ሕይወትን ከሚሰጥ ከመንፈስ ቅዱስ ጋር ለዓለም ዓለም አሜን።
ይህ ቅባት ለተቀደሱ ነፍሳት የሚሆን ይህ ቅባት ክፉ መንፈስን ለመቃወም ንጉሥ በሚሆን በጌታችን በኢየሱስ ክርስቶስ ፍጹም ሦስት በሚሆኑ አብ ወልድ መንፈስ ቅዱስ ስም የተመሰገነ ነውና። ጸሎት ላይ ለአክሊላት እግዚአብሔር ቅዱስ የማይጠወልጉ አክሊሎችን ለቅዱሳን ያቀዳጀ በአንድነት ሰማያውያንም ከምድራውያን ጋር ያስማማ ቅዱስ እግዚአብሔር ሆይ አሁንም አንተ ጌታችን ሆይ ይህን በባሮች በወልደ ገብርኤልና በአምሳለ ማርያም ላይ ለምስጋና ያዘጋጀናቸውን አክሊሎች ባርክ። የክብርና የጌትነት አክሊልን ትሁን፣ የበረከትና የድነት አክሊልን ትሁን፣ የይባቤና የደስታ አክሊልን ትሁን፣ የደስታና የሐሴት አክሊልን ትሁን፣ የደግነትና የቅን ፍርድ አክሊል ትሁን፣ የጥበብና የማስተዋል አክሊልን ትሁን፣ የምቾትና የእርጋታ አክሊልን ትሁን። ለእሊህ ለሚለብሱት ለሁለቱ ባሮችህ በፍቅር መተሳሰርና የሰላም ማሰሪያን ስጣቸው። ከክፉ ሐሳብ አድናቸው። ከአጋንንት ፈተና ሁሉ ከክፉ ከባድ ሸክም ሁሉ አድናቸው። ቸርነትን በሁለቱ ይሆን ዘንድ ልመናቸውን ስማ። አንተን መፍራትን በልባቸው አሳድር። ሕይወታቸውን እስከ እርግና ድረስ እንዲቆይ ያሰጋል። ወንዶችና ሴቶች ልጆችን ከማየት ደስ እንዲላቸው አድርግ። በሚወዷቸው ልጆች የሚጠቀሙ አድርጋቸው። ከሁሉም በላይ በምትሆን ሐዋርያት በሰበሰባት ስለተቀደሰችው በአንዲቱ ኦርቶዶክሳዊት ቤተክርስቲያን እስከ መጨረሻው የጸኑ አድርጋቸው። ጽድቅን የሚሰሩበትን መንገድ አዘጋጅላቸው። ቸር በሚሆን አባትና በመንፈስ ቅዱስ ፈቃድ ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ከፍ ያለ የክብር አክሊል አድርግላቸው። ስራቸውን ሁሉ ባርክ። በጎ ነገር ሁሉ የምትሰጥ አንተ ነህና ክብር ምስጋና ያንተ ነው። ሰማያዊ ከሚሆን ከቸር አባትህ ጋር ከአንተ ትክክል ከሚሆን ሕይወትን ከሚሰጥ መንፈስ ቅዱስ ጋር ለዘላለሙ አሜን። ክብራጌ ወሰከስሎም ክብረ ጊዜና አባት ወይ ክብርና ጌትነትን አቀዳጃቸው። አሜን። ወልድ ዋህድ ወይ ባርካቸው። መንፈስ ቅዱስ ወይ ቀድሳቸው። አባታችን አዳምና ሔዋንን አብርሃምና ሳራን ይስሐቅና ርብቃን የባረከ አምላካችን ይህንን ተሰምቻለሁ። እስራኤል ከያዕቆብ ከልያና ከራሔል ጋር የባረከ አምላክ የሳሙኤልን እናት ሐናን የባረከ አምላክ ይህንን ጋብቻ ባርክ።
ዮሴፍና ስሚትን ዘካርያስና ኤልሳቤጥን ዮሐንስና የተባረኩትን ሴቶች ሁሉ የባረክ አምላክ የጋብቻ በዓል አቤቱ እግዚአብሔር አምላካችን ሆይ ጸሎታችንን ልመናችን ተቀበልልን። የወልድ ገብርኤልን የአምሳለ ማርያም ጋብቻ ተባርክልን። ዘመናቸውን በበረከት የረዘመ የምታደርግልን አባል ዘመናችን